የምታዩት ይሄ ወደዛ መስመሩ እንዳለ ቦሎቄ ናቸው። ይሄኛው ሰፈር በጣም የሚያስፈራ ሰፈር ነው። ይሄ ጦርነት ሰፈር ታያችኋል። ይሄ ቅጠል መስሎ የምታያችሁ ይሄ ቦሎቄ ነው። ይሄኛው ጤፍ የዘራንበት ቦታ ነው ማለት ነው። እዚች ታያችኋል። ከዚች እስከዛች ሌላ ችግር ተፈጥሯል ማለት ነው። 22ኛ ቀኑ ነው። ይሄ ጤፍ ስድስት የነበረው ስንዘራ ነበረው አጭዶ ተወቅጦ ለእህልነት ጤፍ ሆኖ እስከቀርብ ድረስ I'm so excited። ሰላም ቤተሰብ እንዴት ናችሁ? ሁላችሁ አሁን ናችሁ። ቀደም ብላችሁ እንዳያችሁት ቪዲዮ ይሄ ማሳ አረም መርዝ አምጥተን አረሞቹ ላይ ከመርጨት ጀምሮ እስከ ማረስ ከማረስ ደግሞ ቀጥለን ዘር ዘርተን ከዛ በኋላ ሁሉም ነገር ጨርሰን ነበር። ዛሬ 22ኛ ቀኑ ነው። 21 ብዬ ነበር። 22ኛ ቀኑ ነው። ማክሰኞ 2 ቀን ነው ያረስነው፣ ሰኞና ማክሰኞ እና አሁን ደግሞ ዘሩ ዘርሶ ለአረም ለማረም መተናል ማለት ነው። እንደምታዩት ደግሞ በጣም ብዙ ነው። እግዚአብሔር ደግሞ ብሎ በቃ እህሉ በሰላም ብደርስልን ባይጠፋ ፀሐይ ባያጠወልገው ምናምን እግዚአብሔር ያውቃል ስለሱ። በቆሎና ቦሎቄ ነው የተዘራው ማለት ነው። የዛኔ ስንዘራ ስናርስ አባቴ አልነበረም ከኔ ጋር። አሁን አባቴ መጥቷል። ከአባቴ ጋር ነው የምናርመው። ይሄ 40 ምናምን ቀን የጠቀመኝ ትክክለኛ የገበሬ ላይፍ እንድኖር ነው ያደረገኝ ማለት ነው። አባቶቻችን እንዴት ብሎ እንዳሳለፉ እንድረዳው በደንብ እንዳውቀው ነው ያደረገኝ ማለት ነው። አመሰግናለሁ። ባርኮት ነበርኩ። በመሃል ያለውን ነገር አሳያችኋለሁ። ሳብስክራይብ ማድረግ እንዳይረሳ። ይሄ የምታዩት ይሄ ወደዛ መስመሩ እንዳለ ቦሎቄ ናቸው የዘረነው። እንዴት መሰላችሁ? እንዲ እርምጃ ቆጥረን 60 ሜትር በቆሎ 60 ሜትር ቦሎቄ፣ ከዛ በኋላ የቀረውን ደግሞ ጎመንና ጤፍ ነው የዘረነው ማለት ነው። አሁን ይሄ እንደምታያችሁ እስከዛች እንጨት እዛ ጋር እንጨት ነገር ትታያችኋለች። እስከዛች እንጨት ድረስ ቦሎቄ ብቻ ነው የዘረነው። ከዚህ ደግሞ ወደ ኋላ 60 ሜትር የሚደርስ በቆሎ ብቻ ነው። በቆሎና ቦሎቄ የተመታታብኝ ነው። ኤኒዌይስ የዘራነው ዘር ደግሞ ፍሬ አፍርቶ በልተን ወደ ጎተራችን ሰብስበን ደግሞ በእርሱም እግዚአብሔርን አመስግነን እንድንገኝ እግዚአብሔር ይርዳን ማለት ነው። እመቻችሁ። ባርኮት ነበርኩኝ። በድጋሚ ሰብስክራይብ እያደረጋችሁ ታያችኋል። ይሄ ቅጠል መስሎ የምታያችሁ ይሄ ቦሎቄ ነው። ቦሎቄ ባርኮት ምንድነው ካላችሁ፣ ቆይ ቦሎቄ ፍሬውን አሳያችኋለሁ ማለት ነው። ምን ይደረጋል ምንድነው ጥቅሙ ካላችሁ፣ በቃ ተቀቅሎ ይበላል ማለት ነው። ቦሎቄ አለ። ይሄ ቦሎቄ ከባድ ፕሮቲን አለበት ራሱ። አሁን ኡቱማ ብሌ የሚባል አለ። ይሄ እናንተ በምታውቁት ቡላ የቡላ ምግብ ማለት ነው። ከሱ ጋር ይሰራል። ኮሶሴ የሚባል አለ፣ ጋአ የሚባል አለ። በጣም ከብዙ አይነት ነገር ጋር ይሰራል ማለት ነው። በድጋሚ እኔ ወንድማችሁ ባርኮት ነኝ። በድጋሚ ደግሞ ይሄኛው ጤፍ የዘራንበት ቦታ ነው ማለት ነው። እዚች ትታያችኋል። ከዚች እስከዛች ያቺ እዛ ጥግ ላይ ቆመች እንጨት ትታያችኋለች እዛች ጋር እና ይሄ የምታዩት እንዳለ ጤፍ ነው። አሁን ስላልደረሰ ነው የምታየው። አሁን 22ኛ ቀኑ ነው ይሄ ጤፍ እና በ22ኛ ቀኑ ነው። አሁን ይሄ ትናንሽ ሳር የሚመስል ነገር ከታየቻችሁ አሳያችኋለሁ መጥቼ እና ይሄ ጤፍ ነው ባለፈ ስጎትት የነበረው ስንዘራ የነበረው ኤቭሪቲንግ አሁን ፍሬውን አይተናል ማለት ነው። ደግሞ ደርሶ ታጭዶ ተወቅጦ ለእህልነት ጤፍ ሆኖ እስከቀርብ ድረስ I'm so excited እና ባርኮት ገበሬው ነበርኩኝ። አሁንም በድጋሚ ሳብስክራይብ እያደረጋችሁ አንድ ነገር ያልነገርኳችሁ ይሄኛው ሰፈር በጣም የሚያስፈራ ሰፈር ነው። ይሄ ጦርነት ሰፈር ነበር ማለት ነው። ለድንበር ትንሽዬ ብቻ ነው የሚቀር። ትንሽዬ አንድ ወደ ታች እርክ ማለት ድንበር ነው። ያን ድንበር አልፎ ነው ወደ ላይ የሆነ ሰዓት ጦርነት ይሄን ማሳችንን አልፎ ነበር። እዚህ ቆርቆሮች ምናምን ገነጣጥሎ የሰው ቤት ወስዶ ነበር። እግዚአብሔር ይመስገን ግን አሁን ትንሽ ሰላም ሆኖ ነው እግዚአብሔር በሰላም ጠብቆን እስካሁን ያለነው ማለት ነው። እና በጣም የሚያስፈራ ሰፈር ቦታ ነበር ይሄኛው። ጃሎ ይባላል። ጃሎ ድልድይ ይባላል። እኛ ማሳ ያለው ጃሎ ድልድይ ጋር ነው። እግዚአብሔር ይመስገን ስለሁሉ ፋም ጤፍ የዘራነው ያልነው ማሳችን ላይ ማለት ነው። እዚህ ጋር ድንበር ላይ ቆማ ነበረች ትልቅ የእንጨት ጤፋችን ላይ ወድቋል እና ሌላ ችግር ተፈጥሯል ማለት ነው። ስለዚህ አሁን እሱን ማንሳት አለብን። እሱን ካነሳን በኋላ ነው ወደ ሌላ ስራ መሄድ የምንችለው። እኛ አስበን የመጣነው አረም እናርማለን ብለን ነበር፣ ግን አሁን ይሄኛው ሳይነሳ ደግሞ ሌላ ችግር ነው። ምክንያቱም ከስሩ ያለውን እህል ይገላል ማለት ነው። ስለዚህ አሁን ምንድነው ማድረግ ያለብን? ግዴታ ይሄን እንጨት ማስወገድ አለብን ከማሳችን ላይ፣ ምክንያቱም እህል ላይ ነው የወደቀው። ከሰው ማሳ ነው ወደኛ ማሳ ወደቀው። ይሄ ነው ትልቅ ችግር። የኛ ቢሆን ሰው
ግን ባለቤቱ ማሳችን ላይ ወድቆ ኦልሞስት 15ኛ ቀን ሊደርስ ነው። አይቶት ዝም አለ። ስለዚህ እኛ ምን አሰብን? ወስደን ለምን አጥር እናደርገውም ብለን አሰብን። ምክንያቱም ባለቤቱ አይቶታል። 15ኛ ቀን አሁን ልሞላው ኦልሬዲ 3 ነው 2 ቀን ነው የሚቀረው እና አባቴ አሁን እየቆረጠ ነው። እኔ ደግሞ በመውሰድ አግዟለሁ ማለት ነው። እንደምታዩት ለምንድነው አጥር የሚታጠረው ካላቸው ከብቶች እዚህ ሰፈር ያስቸግራሉ እና ገፍቶ እህል እንዳይበሉ ለነሱ መከለያ ለመከለያ ነገር ነው ለእህሉ። ተከታተሉ። ባርኮት በድጋሚ So